ሰው ነው። ሰው ሚቀኝነት የለ፣ ሸራኝነት የለ። ብዙ አንተ መልካም ሰው ነው። አንተ በጣም ይከታተላለሁ። እንትን ነው አርባ ምንጭ ነው ያለው። አርባ ምንጭ አዎ፣ ገበሬ ነው። እኔ ገበሬ ነው። ፋፋያ አለ፣ ማንጎማ አለ። እና ጋር ገበሬ ልጅ ነው። እኔ የገበሬ ልጅ ነው። ልክ እንደዛ አባቴ ራሱ በጣም ገበሬ ነው። ብዙ ከብት አለ። ስንት ከብት አላችሁ? 34 ያለ ከአንተ ጋር ነው። እና ብዙ ልጆች የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? አይደለሁም። የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንትናን ትመስያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው፣ ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ? ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩህ። እኔ እኮ አውቄ እያወቅኩት እኮ ነው። ኢንሳይደር ነኝ። አማራ ነሽ? በአባቴ። በእናትሽ? በእናቴ ኦሮሞ ነኝ። እንዴት ተጋቡ? ከባህር ዳር? አባትሽ ነው ባህር ዳር? እንዴት ሊጋቡ ይቻሉ? ባህር ዳር አማራ ነው፣ ኦሮሞ ደግሞ የሆነ ቦታ ነው። እንዴት ነው ተገናኙ? ድሮ ነው የተጋቡት። ምን ያህል ጊዜ ሆናቸው? 25 ዓመት። ድሮ አይባልም። ይሄማ ጥቅም ፈላጊ ነው። አባትሽ ጠይቅ። አማራው ኦሮሞ ካገባ የዚያ ጊዜ እኮ 25 ዓመት እንዳልሽ እውነት ነው። አይ ትግሬ ቢሆን ነበር። ትግሬ ብትሆን ኖሮ እናትሽ ጥቅም ነው። ምክንያቱም ከአንድ የንግስት ያማራ ልጅ አንድ ገረድ ትግሬ በዚያን ጊዜ በ27 ዓመት ውስጥ ክብር አላት። ምክንያቱም ትግሬ ስለሆነች። ስለዚህ አንቺ እኳ ችግር ነው፣ ኢትዮጵያዊ ነሽ። አይ አማራ ሁኜ መፈጠር የራሱ ኢትዮጵያዊ ሁኜ መፈጠር እናቴዋ ከዓይን አውጣሽ ብያለሁ። ከየት ነው? ከዱባይ። ልዩ ነው በእውነት ይሁን ብለን ወደነዋል። የት ሰፈር ነው ያለሽ? እዛው ዱባይ ነኝ። ጁሚራ ነው? የት ነው? እኔ ወደ ሲቲ ሴንተር። አንቺማ በቃ ጁሜራ ማታ ላይ እኮ አንቺ መኪና እዚህ ጋር በቀኝ በኩል አድርጎ በጁሜራ በቃ ዝም ብሎ ወደ ውቅያኖስ ምንዳት ነው። ይህም መልክ እያዩ እውነት ነው። ሎሚ ሰላም ነው። ማን ነው ስምሽ? ሎሚ ረጋሳ በዳሳ። አይመስለኝም። አያንቱ ብዬ ብጀምረውስ? አያንቱ ስንት ስም ነው መሰጠኝ? ራሳ ማን አልሽው? እስኪ አንቺን ስም እንስማ። ሎሚ ማለት ምን ማለት ነው? ሎሚ ነው የሚመጠጠው። ግን ልጅቷ የምትመጠጥ ናት። በእውነት ከንፈሯ ራሱ የእንትን ነው፣ እንጆሪ ነው። እናቴዋ የራሴ ፀጉር ነው። ግን ይችኛዋ የራስሽ ናት? ቀጥለሻት ነው? የራሴ ነው። ይቺ ጎበዝ ናት። አይመስልም ግን የራስሽ። እንዴት እንዲህ አድርገሽ ያዥና መሀል ላይ እንዲቋጥርልኝ። እስኪ ምን መልዕክት አስተላልፊያለሽ? መልዕክት ላስተላልፍ። እኔ በጣም እንደምወድህ ልነግርህ ነው የገባሁት። ትወጂኛለሽ? ምን ያህል? ደስ ስለምትለኝ በቃ ደስ ቀኔን ምሽቴን ነው የምታበራል። እንጂ ሸገርሽ ነኝ ማለት ነው ለአንቺ። በለው ምን አባት ነው ትውጣ የምትለው? ወዳሃት ነው መሰለኝ። ይህችን ጨረቃ የመሰለች ልጅ በቀላል 10 ደቂቃ መለካት ይመስላል። በአጋጣሚ ምንድን ነው ያልሽው? ከጀሞ የተገኘች የአማራ ልጅ እንዴ! አንቺን አትሮንስ ይላል። እውነትም ይሄ አትሮንስ ነው። በእውነት ደህና ነህ? በእውነት ይሄ ከአዲስ አበባ ነው? ከአዲስ አበባ ከቆየ ፈጬ ጀሞ ሰፈር እኔ ቤት ኪራይ ልክፈል። በእውነት ሸንሰንሻይን ግቢ ደረጃ አካባቢ እኔ ልጃል። በእውነት $5000 ልካል። ቆየ ፈጬ የት ግመት ፒያሳ ነው በቃ። አሁንም ወይ ደግሞ ምንድን ነው ሚኒሊየም ጀርባ እና አዲሱ ለገሰ ሰፈር ቤት ትከራያለህ? እና ለ150 ወይ አምሃራስ ቆንጆና መብራት ነው የምትመስሉ። ደግሞ በጣም የሚገርም ተቀደምሽ። የሚገርም ትንሽ ዘገየሁኛል። እኔ ሰላም ነኝ።
ጠጅ አለ የነበረ ቤት ከየት ነው የገባል? ከየት መጣሽ አንቺ? ካልጋ እኮ በቪዲዮ እንዴት ሰው በሰላም ነው ወይ? አይደለም። ከእንቅልፍሽ ነው የተነሳሽው? አዎ። የት ሀገር ነው? አላውቅም። አላውቅም ማለት አላውቅም። እንዴት አላውቅም? እኔ እንጃ የት ነኝ ያለሁት? ኢትዮጵያ ነው። ወይኔ ቪዲዮ ነው እንዲህ እያወራሁ ያለሁት እናንተ ሰዎች። እሱ ይታያል፣ እኔም እታያለሁ። ማን ሰጠ ስልኬን ማን ሰጠ? አንቺ ነሽ እኮ የደወልሽ። እኔማ አዲስ ነኝ። እኔ እንጃ የት ነው ያለሽው አሁን? እኔማ አልጋ ስር ተኝቼ። የት? አዲስ አበባ ነው? አዎ። የት ሰፈር ነው? መገናኛ። አራዳ መሆንሽ ነው አይደል? አሁን ልትታወቂ ነው አይደለ? ማን ያስገባኝ አሁን? እኔ የቁንጫ ድንግል የምለይ ሰው አሁን አንቺ ከታሊት መጫለሽ። ሰላም ብያለሁ። ስምሽ ማን ነው? ሊሊ። እና ሻሃን ያልሽው ፋሃን ምን ማለት ነው? በትግርኛ ነው ሻሃን። ከሚላ ጽቡቂው አጋሜ ወረ ምንድን ነው? ተንቤን ነሽ? አጋሜ ልጅ ነሽ? ተንቤን ነሽ? አይ ትግራይማ ሀገር ነው። የትኛው ብሄር ነሽ? ተንቤን ነሽ? አጋሜ ነሽ? እንደርታ ነሽ? አድዋ ነሽ? በዛኛው የአያቴ ሀገር ነው፣ በዛኛው የአባቴ ሀገር ነው። የትኛው ነው? ቻሪክ ልጅ ነው። የትኛው ሀገር? ሆበራ የሚለው እኮ እናንተ ወለዱ አለ። እቺ ቆንጆ ናት። ማን ነው? ጀነራል ነው አባትሽ? አዎ። በእውነት እንትናን የማረከው ማንም? ባጫ ደበሌ። ተመቸችኝ። ብርሃኑ እንጂ እና እሱን የማረካቸው አባትሽ? እውነቷን የጀነራል ሁላቸውም ተመራረኩ። የኛም የእናንተ ማርኮት ነው እንትናን ባጫ ደበሌ ያንቺ አባት? አዎ ነበረ። ደቀቅ ነው። በመጣስም ሲለቀቅ ነው። እሱን ባጫን? አዎ። ራቅ በይ እኔ እሺ። እስኪ በል ተነሽ። እውነቷን ነው። ተኝታ ነበር። አሪፍ ትግሬ ናት። እንዳትናገሯል። ሰላም አላችሁ? ባጫ ደበሌን ማረከው አባት ነን። 4 ኪሎ ዘፈን ዛሬ ነው መዘፈን ያለበት። ጉራማይሌ እኔ ለወጣት እንዴት አይነት እያጋጠመኝ ጎበዝ። ሚዲያውን ደግሞ ፎሎ አላደረግሽም። አንቺማ አንዳንድ ቀን መምጣት አለብሽ። እንዲያውም ትግሬና አማራን የምታስታርቂው አንቺ ትመስኛል። በህልሜ ሳይ ነበር የሆነች ሴት ባጫ ደበሌ ማርቆታል አባት ይበይ ሆነ። ታርቀናል፣ አስለንም ታርቀናል። ያው አብረን ነው የምንኖረው ጓደኞቼ። ማነው ጓደኞቼ? ያለሁት ዱባይ ሰፈር። በቃ ዱባይ ቢሆን አይሻልም? ምንኛም ሸረኛም ስላለ ጁሚራ ይቺ ከንፈርማ ወደ ጁሚራ ናት። ሌላ ቦታ ማጥቶ ነው። እኔ ስለማውቀው ብሉ ክለብ ሄደሽ ታውቂያለሽ? እንዳትዋሽ። ብሉ ክለብ ሄደሽ በእውነት ነው አላውቀውም። ክለብ ወይ እኔ ፋራ ነኝ። ኢንሻላህ ሄዳለሁ አንድ ቀን። ሄደሽ አታውቂም?
እመቤታችን እናቴን ሳኝ ሄጅ አልሀቱር ሰፈር ልጅ ታውቂያለሽ? አልሀቱር ቪሌጅ ምንም ነገር ሄጅ አላውቅም። እናቴን ሳኝ ሄጅ አላውቅም። ምንም ነገር ማርያም እዚያ ሰፈር ሄጅ አውቀዋለሁ ካልሽ ሁሌም ይችን ከንፈር አስመሻት ተመልስሻለሁ ይልሽ ነበር። አይ ድንብልናት እችን ከንፈር ከቲዲኤፍ ውጭ ምስማት የለም። ቲዲኤፍ እኮ ከሰረው እኮ አንቺ ደግሞ ቲዲኤፍ ከዚህ በኋላ ፋኖ ታጥፎ ከዚህ በኋላ ትግሬ 4 ኪሎ ገባለች። አብደሻልን አሯሩጦ እንደገና መረቦ ብር የሚቀጠው አብድ ፋኖ እኮ ተበሳጭቷል። እንደውም አንቺ መቀመጫሽን ማስረከብ ያለብሽ ለፋኖ መሪ ነው። እርቅ ይፈታ ከተባለ ቲዲኤፍ እንደዛ ከመሆንማ ትግሬ እኮ ወኔው የሚገርም እኮ ሌላችሁ ትግሬ ወኔዋን አየህ። ቲዲኤፍ ነው የሚወርሳት ይችን ከንፈር ትላለህ። ውሸቷን እኮ ይህን እኮ አንድ አማራ ነው የሚነጫት። ያ ዱባይ ለእኔ ነው የምታታልኝ። እንደውም ግንባርሽ ይመስላል ለአማራ የምትወጂ ይመስል እያስነጨሽ ሆነዋል ለአማራ። አውቄያለሁ። እኔ እንደ ቤተሰብ እቀርባለሁ። ሰው እናንተ ኦሮሞ አይደለችም ትግሬ ናት። ኦሮሞ ናት ይልሻል። ጋላ ስድብ አድርገው ነው። ጋላ ናት። ደንቆሮች ናቸው። ጋላ እኮ ስድብ አይደለም። እሺ ካቴ እስኪ ምን መልዕክት አለሽ? እኔ ሞጣ አንተ ነህ አይደል? ሞጣ ተብዬው ማለት እድሜ ልኬ ነው የማውቅህ። እኔ አይደለሁም። እኔ ሌላ አጎቴ ሞጣ ነው አይደለሁም። አጎቴ አይደለም እንደምትሳደው እሱ ጥቁር እኮ ነው። ጸባይ ሰናይ ነው። ማርያምን ጸባይ ያለው እሱ አይደለም። የጸባይ ያለው ማርያምን ሞጣ ሌላ እኔ አላገባውም። አግብተሃል? አላገባውም። አሜሪካ መሄድ ትፈልጊያለሽ? አግብተሽ ይፈረምልሽ? አሜሪካ የሆነ ልብ ይስጠኝ እንጂ አሜሪካ ምን ያደርግልኛል? አይ ትፈልጊያለሽ? እኔ አሜሪካ ነው መኖር ፈልገው። እኔ እኮ አይደለም ማገባ የሆነች ጓደኛ ያለች አንቺ ጅንታ ስትለኝ አንቺ ፋን ነው የምላት እሷን አምጫት። ኧረ ትገድለኛለች። ተኝታለች። ጠዋት ነው ስራ የምትገባው። ሚዲያውን ፎሎ አድርጉ። ለማንኛውም ፎሎ አላረግሽም ነው ለካ የእኛን ሚዲያ ቻች በርባሪ ነው። መልስልኝ። ጠዋት ኢንጆይ ታደርግ ፎሎ ባታደርጊያለሁ እንዳትናገሯት። ምን አገባችሁ? እኛንን ያስገባናል። ምንድን ነው መፍዘዝ? ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነግርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል አልባሳት መሸጫ ከመሆኑ በፊት ክችን ያለ ሽሮ የሚሸጥበት ቦታ ነበር። ባይዘ ታዲያ የታጉ ሽሮ ይባላል። ታዲያ የታጉ ሽሮ ኃይለስላሴ ከነ ባለቤታቸው አፄ ኃይለስላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የሙጥኝ መገቡት እዛ ነበር። እታጉማ የምትሆን ጥሩ ነው አክስቴ ባለዝና እንትን